ሰላም ዩቲዩብ ዋን ኤፍኤክስ ነኝ። እንደምን አላችሁ? ዛሬ እንግዲህ ስለ ፒቱፒ ጉዳይና ስለ ብሔራዊ ባንክ ኦንላይን ክልከላዎች እና ስለ ባይናንስ አፕሊኬሽን ያለውን ነገር ሙሉ ሚስጥር እነግራችኋለሁ። ዛሬ እንግዲህ ስለ እነዚህ ነገሮች ብቻ ነው የምናወራው። መጀመሪያ ከባይናንስ እንጀምር። ባይናንስ ላይ ፒቱፒ ያው እንደተከለከለ ሁላችንም እናውቃለን። ግን ይሄ መረጃ ቀድሜ ነበር ለእናንተ መንገር የነበረብኝ። ያው እኔም ከረፈደ ነው ይሄን መረጃ ተመራምሬ የደረስኩበት። ባይናንስ ላይ ፒቱፒ ሙሉ በሙሉ ያው ተዘግቷል። ግን ሙሉ በሙሉ ተዘጋ ሲባል ሙሉ በሙሉ እዛው መዘጋት ሳይሆን እንትን ነው፣ ፕራይቬት ፒቱፒ የሚባል ነገር አለ። ፕራይቬት ከዚህ በፊት የተገበያያችሁበት ሰው ጋር በፕራይቬት በኩል ባይሴል መደረግ መግዛትና መሸጥ መቀበል የምትችሉበት መንገድ አለ። ይህንን መንገድ እንግዲህ ብዙዎቻችሁ ላታውቁ ትችላላችሁ፣ ግማሾቻችሁ ደግሞ ልታውቁ ትችላላችሁ። ስለዚህ ስለ ፕራይቬት የፒቱፒ የተባለው ጉዳይ ልንገራችሁ። ፕራይቬት ማለት ከዚህ በፊት እናንተ የተገበያያችሁበት ሰው ቬሪፋይ የሆነ ሰው ማለት ነው። ቬሪፋይ የሆነም ያልሆነም ግን እኔን ለአንተ ሪኮመንድ ማድረገው ቬሪፋይ የሆነ ሰው ማለት ነው። ቬሪፋይ የሆነ ሰው ማለት ከዚህ በጣም ግብይት የተፈጸመ በባይናንስ አፕ ታማኝ የሆነ ማለት ነው። ኮምፕሊሽን ሬቱም 100% 98-95 እንደዛ የሆነ ሰው ጋር ግብይት እንድትፈጽሙ ነው ሪኮመንድ ማድረጋችሁ ማለት ነው። ስለሱ ቪዲዮ ብዙ ሰው የሰራ አይመስለኝም። እኔ ይሄኛውን ነው የሰራላችሁ። ግን ስለ ባይናንስ ፕራይቬት ፒቱፒ የሚሰራላችሁ ይሆናል ሎንግ ቪዲዮ ማለት ነው። ሌላው ስለ አይኤምኤፍ ነው። አይኤምኤፍ እንግዲህ ኢትዮጵያ ውስጥ መግባቱ ይታወቃል። የኢትዮጵያን ኢኮኖሚ ያው ተቆጣጥረዋል። በሱ ምክንያት ነው እንግዲህ ብሔራዊ ባንክም ያወጣው መረጃ የኢትዮጵያ ብር አሁን ሰሞኑን እየወደቀ መጥቷል። ስለዚህ አይኤምኤፍ ካልወጣ እኛ ሀገራችን አሁንም ወደ ኋላ ነው የምትቀረው እና እንደሆንም የሆነ ቻሌንጅ ተጀምሮ ነበረ አይኤምኤፍ አውት ኦፍ ኢትዮጵያ የሚባል እና እሱንም ቻሌንጅ በቲክቶክ በዩቱብ ምናምን ዩቱብ ላይ በብዙም አላየሁትም፣ እሱም በቲክቶክ ነው ያየሁት። እና ሌላው ስለ ብሔራዊ ባንክ ነው። ብሔራዊ ባንክ እንግዲህ በባለፈው ያቀደው ድጋሚ ዲጂታል አሴት ክልከላዎችን አምጥቷል። እሱንም ሁላችሁ ታውቃላችሁ። በአሁኑ ሰዓት ይሄ ብሔራዊ ባንክ ክልከላ ያመጣው አይኤምኤፍ እና ከውጭ አገር ድርጅት ብድር ነው። በብድሩ ምክንያት ነው አሁንም ክልከላ የመጣው እና ዘመናት በኋላ የሚፈቀድ ይመስለኛል። ግን እናንተ ይሄ ተከለከለ ብላችሁ ወደኋላ ማለት የለባችሁም። ሁሉንም ነገር መሞከር ነው ያለባችሁ። እናንተ አንድ ነገር ተከለከለ ብላችሁ በቃ ተስፋ መቁረጥ የለባችሁም። በተለይ ኦንላይን የሚሰሩ ሰዎች ማለት ነው። እኔም ስለምሰራ እኔም ስለምሞክር በኦንላይን መመራመር ነው ያለባቸው። ኤአዮችን አሁን ዘመኑ በጣም እየረቀቀ እየመጣ ስለሆነ እናንተም መጠየቅ ነው ያለባቸው። ኤአዮች አሉ፣ ጉግል ሰርች ማድረግ ምናምን፣ እነዚህ ነገሮች መጠቀም ነው ያለባቸው። እናም ዲጂታል አሴቶች ተከልክሏል። ፒቱፒ ዋናው አሁን ለኢትዮጵያ አስፈላጊ ነገር የሆነው ፒቱፒ ነው። ፒቱፒ ሲኖር ነው እዛ ላይ ዶላር መግዛት መሸጥ የሚቻለው መገበያየት የሚቻለው። ያ ተዘግቷል። እንግዲህ ያ እንዲከፈት አሁን አይኤምኤፍ የሚባለው የግድ መውጣት አለበት ማለት ነው። የኢትዮጵያ ብድሩን መልሳለት መውጣት አለበት። አለዛ ኢትዮጵያ መቼም ይህን ነገር የምትከፍት አይመስለኝም። ስለዚህ ይህን ነገር እንደ ቻሌንጅ እናንተም እንድትሰሩ መመክራችሁ። ሰላም ነው።